እኔ አንዳንዴ ብዙ ጊዜ ተረጋግጠ መረጃ ነው መነግራችሁ ያልተረጋግጠ ነገር ነግሬያችሁ አላውቅም ግን አትናደዱ ምክንያቱም ሰው ያሳዝናችኋል አዎ ታለቅሳላችሁ አብራችሁ አልቀሳችኋል አዎ ሁላችሁም ከፍቷችኋል ግን ከዛ በኋላ ግን እውነታው ጋር ደርሼ እዚህ ጋር አምጥቼ ስለግራችሁ አትቀበሉ መብታችሁ ነው ግን ዝም ብላችሁ አስተውሉ አንዳንዴ ከመሳደባችሁ በፊት አስተውሉ እኔ ብትሳደቡም ችግር የለም ለጥፉት ሳላጣራ ግን ስለማላመጣላችሁ ይቺ ልጅ ሀቢባ ቤት በጣም ስታለቅስ ነበር ኮንድሜ ነው ያረገዝኩት እያለች እንግዲህ ብዙ ህዝብ አስለቅሳለች ብዙ ሁላችንም ተረብሽናል ሁላችንም አዝነናል ያው ቀድሚያችሁ እኔ መረጃ ሰምቼ ቀድሚያችሁ ስለማመጣ ተናዳችሁ የምትሳደቡ ሰዎች አላችሁ ተናዳችሁ መጨረሻ ላይ ዞራችሁ ግን ይቅርታ ስለምትሉኝ ችግር የለም ዞራችሁ ይቅርታ ትሉኛላችሁ ኮንድም አልወለደችም የመጀመሪያው መረጃዬ ዘመድ ናት ያሳደጓት ልጅ ናት ግን ቦይፍሬንዷ ነው ያው በጓደኝነት ቤት ውስጥ አብረው ይዋደዱ ነበር ታይሏት ነበር ቤተሰብ የሚቆጣት ነበር ይመክሯት ነበር አልወለዷትም ያልወለዷት ልጅ ናት በርግጥ አሳድገዋታል አብረው ከልጆቻቸው ጋር ነው ያሳደጉት እንደዚህ ማድረግ አልነበረበትም ልጁ አልነካዋትም ነው የሚለው ከውጪ ነው የተደፈራ የመጣችው ነው የሚለው ውጪም ቢሆን እነሱ የደፈራትን ሰው እንደ ቤተሰብ እንደ ወንድም እንደ አባት የደፈራትን ሰው ማስያዝ ይችላሉ ነበር ይሄኛው መረጃ ተጣርቶ የሚደረስበት መረጃ ነው ልጃቸው እንዳልሆነች ወንድሟ እንዳልሆነ ሴትዮዋም ሰውየውም እንዳልወለዷት እሷም ታውቃለች ራሷ አላውቅም ያለችውን ሁሉ እሷ ራሷ ታውቃለች ጎረቤት ያውቃል ዘመድ ያውቃል አሳድገዋት እንደሆነ ቤተሰብ ናት ስለዚህ ከወንድሜ ከናት ከአባቴ ልጅ ነው አረገዝኩ ያለችው ልጁን ያልነካዋትም ይላል ውጪ የደፈራት ሰው ነው የሚባለው ትንሽ እሷም ችግር አለባት በተረፈ ይሄን መረጃ አልሰጣችሁ ፈልጌ ነው ደሞ እንግዲህ የተሰጠው ሰው አለ ተልኮን ጨርሶ ያምጣላችሁ ዳንኤል ግን እንዳልነካት እንዳልደፈራት ይጣራል ዲኤንኤ የሚጣራል ሲቀጥል ደግሞ አንዳንዴ እሷም እያወቀች እንደዚህ አይነቱን ውሸት መዋሸት ራሱ ለምን አስፈለገ ጓደኛዋ ለምሳሌ ታውቃለች የነሱ ልጅ እንዳልሆነች የሸሸችባት ጓደኛዋ ታውቃለች የልጆቹን ስም አጥፍታ ነው እንጂ እዛ ቤት ውስጥ አይደለም ያረገዘችው እኛ እንደ ቤተሰብ እንደ ልጅ ስላሳደግናት ማባረር ስላልፈለግን ነው ቤት የሰጠናት ግቢ ውስጥ የምትኖረው እንጂ ከልጁ ስላረገዘች አይደለም አሁን የልጁን ህይወትና ትዳሩን ነው በጠበጠች የተባለ ያለው ሚስቱን አላስቀምጥ ልጆቹን አላስቀምጥ ግቢ ውስጥ ሁሉ ምትላቸው ከዚህ ቤት ነው ያረገዝኩት ነው ምትላቸው እና ለማንኛውም ዞሮ ዲኤንኤ ነው የሚገላግለው ግን ልጅ እንዳልሆነች ከነሱ ግቢ ውስጥ እንዳላረገዘች የነሱ ልጅ እንዳልሆነች በትክክለኛው አካባቢም ሰው ጎረቤትም ያውቃል ይሄን ደግሞ ለእናንተ እኔ ላበስራችሁ ብዬ ነው ከእንባችሁ ትንሽ አረፍ በሉ አንዳንዴ ውሸት እንደዚህ በጣም ብዙ ውሸት አለው በጣም መናገር ስለማልፈልግ ማለት ልጅቷም የተጎዳችበት ፓርት አለ ታማሚ ልጅ ይዛለች ሌላ የምትሰሙት ሚስጥር አለ እዛው በሰሙት ይሻላል ከሷኔ ከመናገረው ይልቅ ማለት ነው እና እኔ በጣም በዚህ ውስጥ ለተጎዳ ሰው ሌላ ነገር ማለት ስለማልፈልግ ማለት ነው አመሰግናለሁ ይመቻችሁ ይሄ ነው መረጃዬ